መተናል ጋይስ ፋሚሊው እንዴት ነው አሁን? የምረኛ ግቢ ውሃ የለም። ውሃ ለመቅዳት ነው ልብስ ለማጠብ ፈልጌ ውሃ ጠፋብኝና ከዛ ውሃ ለመቅዳት ከኛ ግቢ ርቄ አሁን እኛ ግቢው እዛ ጋር የምትመለከቱት ቤት የኛ ነውና ከዛ ውሃ የለም። ውሃ ለመቅዳት ወደ ሌላ ቦታ እየሄድኩ ነው። ጉዞ ወደ ላይ እየሄድኩ ነው ማለት ነው። ሲስተር ራሷ ክላስ ሄዳለች። ሲስተር የለችም ዛሬ። እንግዲህ ደርሰናል በጊዜ መተናል ጋይስ አዘይ ባይ ሎዴሚ ውሃው ነው ማለት ነው። እዚህ ጋር እየተቀዳ ነው በውስጥ ማለት ነው። ኦኬ ባይ ከሎዴቲ ራስታንታሩ እዚህ ጋር ነው እና ውሃ ለመቅዳት ነበረ። ቱቦ ወደዛ ተዘርግቶ ወደዛ ሄዶ ነው አሁን ጋይስ ቤተሰቦቼ ቱቦ ለማምጣት እየሄድኩ ነው። ቱቦ ወደ ውስጥ ገብቷል። ኦኬ እዚህ ጋር ነውና ተመለሱ ምናምን ሲሉኝ ተመለስኩ ማለት ነው። እዚህ ጋር ለመቅዳት እንትን እያደረኩ ነው። በስማም ከዚህ ተሸክሜ ወደዛ ለመሄድ እስቲ አስባችኋል ግን ምን ያክል መንገድ ርቄ እንደሚሄድ ሾዳቆ ኦኬ ጋንዴ ዝግባ እስቲ ከዛ እስቲ እንደዚህ ሊከታውና ከዛ እንደዚህ እየቀዳው ነው ጋይስ። አሁን እንደዚህ ሁለት ጀርካን አሁን ይዤ ወርዳለሁ። ከዛ ማለት ቁልቁለት አለው በጣም ከታች በኩል ማለት ነው። በጣም ይከብዳል ግን አላቅም በጣም አለ ጉድ ነው ማረጋት። እስቲ ልብሰና አጥበሽ ጠብቂኝ እላታለሁ። እንግዲህ እሷ ታጥባለች ወይስ አታጥብም አብረን የምናየው ነገር ይሆናል። ውሃ እስከምሞላ ድረስ እረፍት እዩት። ውሃ ፓውሩ ወይ እንዴት ነው ያበደ ነው ፓውሩ። እኛ ጋር ውሃ ራሱ የለም ግን እዚህ ጋር ፓውሩ ያበደ ነው። ገራሚ ነው። አይሞላም እንደ እስቲ ወደዛ አስጠጊው አሽያ እስቲ ዛሬ ሁለት ጀርካን ተሸክሜ ሄዳለሁ። ይከብዳል ግን ያው እንደምንም ብዬ ሞክራለሁ ማለት ነው። ከታች በጣም ቁልቁለት አለውና ቅድም ነግሬያችሁ ነበር። እስቲ አንደኛው ሞልቷል። እስቲ አንደኛው ላውጣ ወደዚህ ጠቃላርክና ወደዚህ ላውጣ እስቲ አንደኛው ሞልቷል ጋይስ። የቀረው አሁን አንደኛው እየተቀዳ ነው ጋይስ። እንግዲህ እዩት። ይሄ አሁን ሁለቱ የሞላ ነው። የምር በጣም ይከብዳል። አሁን ከታች በኩል ማለት ነው ጉርካቱን ራሱ ብታዩት ማለት ነው በጣም ቁልቁለት አለው። እንግዲህ ዛሬ ቤት ላይ ውሃ የለም። ያው ግድ ይላል እዩት። ካላመናችሁት በሁለቱም ላይ ውሃ ሞልቷል። እዩት ያው እንዲሁ በሁለቱም እንደዚህ ጋም በሁለቱም ላይ ውሃ ሞልቷል። ካላመናችሁት ማለት ነው ይታያችኋል። ኦኬ ሌትስ ጎ እዩት። ስማ ቀስ La fama se la pasan diciendo que soy mala porque no me aguanto gramos de nada. Dime si vienes a mi cama. ወደ ቤት ደርሰናል ፋሚሊ። በጣም ያው ከባድ ነበር። ያው የምር ስንት ርቀት ነበራሉ ማለት ከዛ ወደዚህ ድረስ በጣም ከባድ ነው። ያው ግን ውሃ አለ ግን ማለት ትናንትና መጥቶ ነበር በአጋጣሚ ሰንቀዳ ምናምን ነገር አለፈንና ያው አንዳንዴ መቅዳት እንደዚህ ግድ ይላልና አሁን ሲስተር ትመጣና ከክላስ አሁን እኔም ያው ከጧት እንደመጣሁት ነው ዩኒፎርማን ሳልቀይር ምናምን ነገር ነው ወደዚህ የመጣሁት ማለት ነውና ቤተሰብ እንግዲህ ያው እዚህ ጋር ልብሳችን አስቀምጠናል። አጥባለሁ ማለት ነው። ሲስተር ብትመጣ የምር ሲስተር ላሳጥባት ነበርና የለችም። እሷ ነው ያው ክላስ ሄዳ ነው ከክላስ አልመጣችም። እንሞክረው ዝም ብለን እንሞክረው። እንዴት ነው እዚህ ጋር በጎማ ባጥበው አሪፍ ነበር ግን ጎማ እዛ ከታች በኩል ነው። እስቲ እንደምንም ብዬ እንትን ላድርገው። እስቲ ቤተሰብ እንሞክረው። እንዴት ነው ማጠብ እችላለሁ ወይስ
የተለማኝ የሱሪው ህይወት አጭር ነው የሚያደርገው በዚህ እንትን ማለት ከባድ ነው ግን ያው ግድ ይላል። አይ ይሄ መምህር ለራሱ ያልገባው ለኔ ይሰጠኛል። ያው ምን አባቴ አርግቼ ነው ይሄን ሰርቼ ማቀርብለት። አራሽን ትፋለት ዋሻ ይላንድ እዚህ ቤት አራ ሰው የለም። አራ እዚህ ቤት ማነው ነው ናክበት ማንን አንቺ ነሽ እንደዚህ ለምን ቃሳ ታርገም እንደምንሆና ነው ምን ማታከፉ በልወና አዘዛ ምን ከዩኒቨርሲቲ እንደምመጣ ሰው ከዚህ ከክላስ ነው የምትወጪው እኮ በመጣስ ከክላስ እየመጣው እንደና አላውቅም። ምን ትመስላለች እዚህ ወደዛ እስቲ ገቢ ምን አባን ትላለች። እኔ ያጠበ ነው እንዴ አንተ እየታለ ነው የራስህን ብቻ ነው እንደምታጥበው የማይረባ አተ የኔ ታለ እዚህ ጋር የኔ የታለ ትላለች እዚህ ጋር ታዲያ የራስን ብቻ ነው ማጥበው አንቺ ራስሽን አታጥቢም እንዴ ምን ሆነ አንተ አንተ ይሄን ልጨምርልህ የቱ ዩኒፎርም በጣም ነው ነገ ወደ ክላስ አትሄጂም እሄዳለሁ አይደርቅም ከነገ አይደርቅም ትላለች እንጂ አሁን ዶክተር ወደ በዛ አስቀምጪ እዚህ ጋር ቆመሽ ታወራለች እንዴ ወይ ተነስ ላግዝ ምሳል እዛ ጋር ኮሜንትን ውስጥ ምሳል ላግዝ ተነስ ቆርኩ ዘርባ አንቺ ደግሞ አምታክሽ ነሽ ለጂ ቆይ ገባለች በእናትሽ ተይ ኧረ ተው ተይ በእናትሽ እኔ ያለ አንተ ስታጥብ እኔ ኧረ ከስመ ታድበ አላቅም እኔ እኮ አሁን እኮ እኔ ያለው ዛሬ ከየት አባ መተሽ ነው ከትምህርት ቤት ነው ያመጣው አይደለም ከዚህ በፊት እኔ ሳጥብ ወደ ተባ አይደሽ ነው ዛሬ ነው እንደምታይሽ ዛሬ እኮ ክላስ እየመጣው ነበርና ባጋጠሚ እያጠብኩ ነው ምን ነው መምህር ሄዳችሁ ወንድማችሁን ካለ አግዙ አለ ታላላቆቹን አግዙ አለ ባይልስ ታዲያ ዛሬ ከየት አባ መተሽ ኧረ በእናትህ አንተ ሰው የተነስ ልጠብልህ የምርሽ ነው የምሬን ነው እስቲ ነይ ተቀመጪ ግልግል ነው እንደው እኔም እዚህ ጋር ላግዝሽ አይ ተው አልፈልግም ሁለቱንም ትቻለሽ የምርሽ ነው እሺ ሌላ ላምጣ ልጨምር ምን ያጠብሽ ቆያ ታዲያ አንቺ ቁጭ በይ እንጂ ምን እሺ ነው ሌላ ልጨምር ወይኔ ሆናቸው እሺ ያለውን ብቻ አጥቢ መጀመሪያ ዶክተሩን ወደ ቤት እናስገባን እስቲ አንቺ ደግሞ አጥቢው እኔ ደግሞ እዚህ ጋር ዛሬ ምን እንደተማርሽ ልይልሽ ስንት ዙሪ ነው እዚህ ጋር አታይም እንዴ ስንት አራት ቲሸርት እና አንድ ዙሪ አጥቤያለሁ እሱ ጋር ምንድን ነው አንቺ እዚህ ጋር የጻፍሽው ምንድን ነው ይሄ አንቺ አምስት ከአስር ወይኔ አሁን ተማሪ ነሽ አንቺ አስተማሪ ነው የምር አምስት ከአስር እሱንም በላይ ሆኜ ነው ያመጣሁት ብዙዎቹ ከአስር አንድ እየወሰዱ አይደል አንቺ አምስት ከአስር ወይኔ በላቸው ያንተን እንኳን የባለፈውን አይቻለሁ ምን የኔን ስንት ነኝ እኔ ከአስር ቢያንስ ከስምንት በታች ወስጄው አውቃለሁ ወይኔ ውሸት ከአስር ሁለት አልወሰድኩም ከአስር ሁለት አንቺ ከአስር ሁለት ነው ወስጄው አላውቅም ሲጀምር ኦኬ አንቺ ቶሎ በይ ምን ይሄ ደግሞ አንተ ምንድን ነው እየከፈልክ መሆኑ ነው ትከፍለኛለህ እንደ ቶሎ በይ ምናምን እንዴ እንትን አመጣልሻለሁ ብስኩት ነገር ምናምን ነገር ኧረ ለራስህ ብለህ ቆቆር ገዛልሻለሁ አንቺ ስንተኛ ለመሆኑ ስንተኛ ክላስ ነሽ በስንት ነው የምትማሪው በዚህ ሰው በዚህ ይማራል ይሁት እቺ 1 2 3 4 5 6 7 8 9 10 ለማን ነው የምታሳየው ለቤተሰቦቼ ነው ማሳየው ማናቸው ዶክተር ለመሆኑ ስንተኛ ክላስ ነሽ አንቺ ቆይ እኔ እጅዋ ወነቱም ይሻልሻል አሁን በ10 ዶክተር ሰው ይማራል አንቺ ጁኒየር ውስጥ ነሽ ጁኒየር ውስጥ እያለሽ እንዴት ነው በ10 የምትማሪው እኛ እኮ በአንቺ ጊዜ ጁኒየር ላይ እያለን ማለት ነው በ5 ዶክተር ነበር የምንማረው ስንተኛ ክላስ አምስተኛ ክላስ በ5 ዶክተር እና ስድስተኛውም እንደዛው በ5 ዶክተር
ሰባተኛው በሰባት አውጥተህ ሰባተኛ እና ስምንተኛ በዘጠኝ መሰለኝ። እና እኔ ስንተኛ ክላስ ነኝ? እና አሁን አንቺ 10 ነው እኮ። ስንት ነው ትርፍ አለ እኮ ትርፍ ዶክተር አለ። ቢሆንስ አንቺ ገድረግ ለማንኛውም አጥቢ ቶሎ ብለሽ ነው መጣው። ወዴት ነው የምትሄደው? መጣው አልኩሽ አይደል? እሺ ዶክተሩን ላስቀምጠው። የማን የኔንም? ኧረ ተው እዚሁን። ሌላ እንትን ልጨምር እንዴ? ሌላ ሱሪ አለ ልጨምር? የኔ ገጥና ብቻ አታድም? አንቺ ምን ነው አንተን ጀምረሻል ጨርሹ ማለት ነው። እግሪ ነው ወጥቷል። አራ ባናት ለዛሬ እሺ ሌላው አልጨምርም ሌላው አልጨምርም ትቻለሁ በቃ አልጨምርም ሌላው ነው። እሺ የራስ ጉዳይ እቺን ብቻ ሌላውን አልጨምርም። የምር ምን ሆነሽ ነው? ልቀቀኝ። ኧረ እቺን ብቻ እንዴ ሲስተር ምን አራት ለማንኛውም ባናሽ ልቀቀኝ እስቲ ባናሽ እስቲ ባና ቁጭ በይ። እቺን ብቻ ሌላ አልጨምርም ሌላ የምር አላመጣም ትቻለሁ እኮ በቃ ትቻለሁ። እንደውም አላጥም። ስንት ትከፈላለህ? ስለዚህ ለአንድ ሱሪ 50 ብር ትከፈላለህ። የፈለግሽው ችግር የለም። በኋላ እናወራለን። በኋላ አመጣልሻለሁ። በኋላ የሚባል ነገር ከባንክ ነው ማውጣልሽ እንጂ በቃ ስታመጣ በኋላ አጥባለሁ። ሳመጣ አሁን እኮ እየደረቀ ነው። አሁን ወረሱ እንትን ያለ ነው። ባናትሽ ቶሎ በይ። ፀሐይ እኮ ነው ፀሐይ ላይ ነው ያለው። አንቺ ቶሎ በይ መጀመሪያ ባናትሽ። አንቺ በብር ነው የምታጥቢው? አንድ ሱሪ 50 ብር። ምን ሰራተኛ ነሽ እንዴ? አይ እና ሰራተኛ ብለህ ነው እንዴ? ሌላ ልጨምር ምናምን ትላለህ? እኔ ሰራተኛ ነሽ? ወይኔ በለች የምር እንዴ አንቺ ቶሎ በይ። አንተ የጀመርሽው ነው ጨርሽው። አንዱ ብቻ እቺ ብቻ ኮንታግ ቤጅ ተለዘሽ እንትን ትላለሽ እንዴ? እስኮርቶ እኮ እኔ ነኝ የገዛሁት። ያንቺ መሰለሽ እንዴ? ሰባይ እዛ ያቁም ምን እንትን ትላለሽ እንዴ? ወደዛ